ልጅሽ ጋር በሰላም ያገናኘሽ ከቤተሰቦችሽ ጋር ሁላ አሜን። መልካሙን ሁላ ይግጠምሽ። አሜን አሜን። መስዬ ደህና ነሽ? ደህና ነኝ። አዲስ ሰው ሲገባ ተራ ስጡና አስተያየት ስጡ። እንደዚህ ካልሆነ ሰዎች ጥሩ አይደለም። እሺ እኔ መልካም ምኞት ተመኝቼላታለሁ። እህቴን በሰላም ግቢ የምትሏት ሰው ታላችሁ አንዳንድ ቁጥር ጠፎን ይወርድላችኋለሁ። እሺ ውዶቼ፣ ቦታ አለ። መሲ እኮ ወረደች። ልጅቷ የማን ናት ግን? ወረደች። አላየኋትም። ሰላም እያለች ስላልተስማማን ታያት ብስራት አውቂያታለሁ። በውስጣታለሁ ወይ እሺ። ሞዴል ተባለ ውህጅበት ሴኒወድ እና ሞዴል መሆኗ እኮ ተመሰከረላት። አንቺ የተከበርሽ ነሽ። ስሚ ልንገርሽ፣ አንቺ እኮ የተከበርሽ ሴት ነሽ። አንቺ እኮ ጨዋ ነሽ፣ የተከበርሽ ነው ተባልሽ። ያኛው እርካሽ ነው ተብለሻል። እኔ አይደለሁም ያልኩ ጋይስ፣ እኔ አይደለሁም በመንጃ በደረጃ አገብተሽ ወለድሽው አላት። ያኛው ታይማሪ ሞዴራቶች ተመሪ ሴት ልጅ ነሽ። ነገ ምን እንደሚገጥምሽ በህይወትሽ አይ እንደሷ እንኳ ተዘረሪ አልሰጥም፣ ሙሙዬን አልሰጥም። የምሬ ነው ወላሂ። እንዴ ትቀልጃለሽ እንዴ? ንብረቴን መቃሪ ንብረቴንማ እንደሷ ሆኜ አልሰጥም። ብሞታል አንገቴ ቢላዋ ይገባል እንጂ። እኔ ያልኩት እነሱ ናቸው ያልኩት አይደለሁም። ማሪ ያዥ እንዳትለቅ እንዴ። ቀሪ ሀብቴ በዚህ ምድር ላይ ያለ ክብሬ ናት። እሺ ቀሪ ሀብቴ ማለት ሙሙዬ ናት። ስለዚህ በሞትም ለማንም ማሳለፍ በክብሬ አልደራደርም። እኔ አቤት እኔና ሩታዬ በክብራችን ሁሉም የሩታዬ አድናቂዎች ማለት ነው። ሁሉም የኛ ፋሚሊ በክብሩ አይደራደርም። ኮርስ ቀሪ ሀብቴ ሀብቴ ክብሬ ናት። ገንዘብ ሊሄድ ይችላል፣ ሁሉ ነገር ሊሄድ ይችላል። ግን የማትደራደር ይባል ነገር ክብርች ናት፣ እሙሞች ናት። ማንም እንደዘልፋት ሊያትፈእጅ ቀልጃለሽ እንዴ? ማርያም ግን እሙሙ የት ነው የምትገኘው እንዴ? ክብርሽ ነው እሙሙ ማለት እኮ ማለት ነው ክብርሽ ነው። ይሄ ስለተሰነጠቀ አይደለም። ማለ ያችን የምታስጠብቂ ከሆነ ይሄና ክብር በቃ የት ነው ሴትነትሽን የምታስከብሩ ነገር እኮ የት ነው የሚገኘው? ሁሉን ነገር መጠቆም አለብሽ። መሬት ላይ ሻዊት ፈልጊ ታገኛለሽ። ከየትኛው ገ ለነገሩ አንዳንዴ ሳስበው ራሱ ያንጠራጠረ ይመስለኛል። የሽውስ ማለት ነው የወንድ ሴት ስለሆነች ሻዊት ድሮ ዘመን ማለት ነው ግንባር ላይ ነው አሉ ኮመሀርና እኔ ያላልኩ ነው። በነገራችን ላይ በዛ አጋጣሚ ጠየቅሽ ጥያቄ አይደል እንደመለስኩት ምን ሆነሽ ነው እንጂ ረንዱበናቶች ታይግልሽ ወታይ እሙሙሽ ማለት ክብርሽ እኮ ማለት ነው። ገብዝ ጋር በፊት እኮ ማረ ግንባር ነው አሉ የደርግ ዘመን። እንደ አብዛኛዎቻችሁ እኮ የሚሞቱት እኮ በክብራቸው ነው። አንዳንዶቹ ሴት አሰዳቢዎች ናቸው እየተድረከረኩት እንትን የሚለን እንጂ እኮ የሚሞተው የምትሰዋ አብዛኛው በስድስት ላይ እየተወገች የምትገኘው እኮ ግድታ ክብርሽን ስጭን እያሏት እኮ ነው። ስለዚህ አብዛኛው ሴቶች እንደኛ አይነቶቹ በቃ በክብር አይደራደርም። እንደው ሽሚት ያሉ አይነቶቹ ደግሞ ርካሽ እሙሙን በቀላል ነገር ይሰጣሉ። እንደነዚህ አይነት ሴቶች ናቸው ክብራችንን እያሳቀቁን ያሉት እኮ እንዴ። ሴት ልጅ ክብር በቃ ሴት ልጅ ራሷን ትታስከብር በቃ ያችን ነገር ተጠበቀች። ያኔ አሁን ለእኛ ለሴቶች ቀሪ ሀብታችን ክብራችን አይደለም። መሪም ወይ እናይቴቴ አቤል እናይቴቴ አሚሩ ሙሽምችን ሚቃዊ ሳልቀምሶ አይቀርም እንደዚህ የተንገበገቡ በቀን እኔ ያንንገርሽ ማሪ ሰውዬ እንዲሰራ እግር እያዙ ነው እንዴ? ስሚ እኔ ሩታ ጥምድ ያደረገው የያዘው ምን እንድታውቂያለሽ? አንዳንዱ ወንዶች እኮ በጓደኛቸው ስለሚቀኑ እንግዲህ እርሱ የሚፈልገውን ነገር ተሩታ አላገኘም። በቃ ወይ ክብሯ ሊሆን ይችላል። እግር ነው የሚበላ ባለጌ እኮ ለዛ ከዛ በኋላ ምን አደረገ? ሩታዬን መበቀል ፈለገ። የሚበቀላት ደግሞ በትዳሯ ነበረ። ያው ተሳካለት። ስለዚህ የእኛ ልጅ ደግሞ በፈለገ ነገር መራት ይደራደር። በዛ ነው ሄርሜላ ደግሞ ሰጥተዋለች መሰለኝ። ሄርሜላ ብሎ ሞተ።
አይ ማሳሰጥማ እንደዚህ አይሆንም። ግን ማለት ነው ሰው ግን እሙሙንም ቢል መሪየም እሙሙንም ቢሚለው እነዚህ ናቸው። የሆነ ነገር ሲፈጠር ሮጦ ስለሚመጡ ቶቶ ስለሚሉ ማለት ነው እንደዚህ አደርጊ እንደዚህ ቢል ስለሚሉ ሰው ግን እና የውሽሙት ነው እሙሙን ብለሚለው እነዚህ ናቸው እንዴ ሰጥተዋል። ለአቤላማ ሰጥተዋል። እሙሙማ ሰጥተዋል። በከይሩ እንዲህ አልተልቀዘቀዘም። በከይሩ እንዲህ ቡቅ አላለም። እንደ ገና ለገና ወደ ልጁ መጣ ብሎ እኮ ነው የመጣው። ሀቢብ ሳይሰጥማ ማሪ እንደዚህ አይንገበገብም። አንተ በጣም ተንገበገበ እኮ። ግን የኛ ቀማማ ደግሞ የኛ ጀግናዋ የኛ የሚዲያው መሪ ማለት ነው ንከች በክብረ ስለማትደራደር የፈለገውን ነገር ጠይቆ አላገኝም። ለዛ ነው እንደዚህ በነገር ሚጦዝም ያረጋት ጠይቆ እሱ እኮ አንድ ክላስ እያደራ ያኛ ምስቱ እያቀፋ አላደረም እንዲህ የባልቶ ካጂ ወጭት ሰባሪ ጓደኛ የሚጠሩት ጓደኛ እኮ ማለት ነው እነሱ የሚፈልጉትን ነገር እንዲደረጉ ይፈልጋሉ። ጉቦ ይፈልጋሉ ምናምን። ከዛ በኋላ አንደኛ ማረሩታ የኮ ለሱ ከጉቦም በላይ ሰው እንዲሆን አደርጋለች እኮ አላየም። እኔ ለመሪያም ጥያቄ አለኝ። እንዴ ሙይታዙ መሪያም ወይ እሙሙ ስትይ አብራሪ። እሙሙ የምን እሙሙ ነው ማሬ? እሙሙ አረግ ዳቦ። እሺ ዳቦ የሚሸጠው ሱቅ ውስጥ ጠዋት ጠዋት ቁርስ የምትበይ አታይ? ቁርስ ማለት ነው። ጠዋት ጠዋት የምትበይ እሱን ነው። እሱ ነው እንዴ? ወጥ አለሽ እሱ ጠዋት ጠዋት ቁርስ እኮ ነው ማለት ነው። እሺ መሲ መሪያምዬ ማለት ነው። ምን ሆነሽ ነው ልብ ስንጥቅ ያደረግሽ ፕሮፋይልሽ? ማርያምን ምን ሆነሽ? ምን አጋጠመሽ? ውዴ ልብ የተሰነጠቀ ማሬ ሰበረው። አንድ የማይረባ ሰው ባሌ ሌላ ሚስት አገባ። ውዴ እግዚአብሔር ያጽናናሽ። እንግዲህ አይዞሽ ማሪ። ቀዝቃዛ ነገር ምጠጭበት እና ትሄጂ ማሬ አንቺ ውጭኛ ተኝ ማለት ነው። እና መልካም ጉዞ የኔ እናት። እንወድሻለን፣ እናከብርሻለን። ፈጣሪ ቀደምልሽ። ያው ሀና ከፍታለች። ሀኔም እና ሩታም ቲጂ አሁን ወጣት ትታኝ ማለት ነው። 5 ሰዓት ምናምን ስለምትነሳ እንዴ ዛሬ ቁጭ ብላ ታደር እንዴ ሰዓት አርጋ ትታኝ ትንሽ